ሰላም እንዴት ናችሁ? አለሁላችሁ። እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በሆነ ባጠር ባለ ቪዲዮ ነው የመጣሁላችሁ እና እሱ ምንድነው ስለ ታምኔል አሰራር። አብዛኛ አዳዲስ ዩቲዩበሮች ታምኔል አሰራር እንደዚህ ቪዲዮ ከጨረስን በኋላ ቪዲዮን ፖስት ለማድረግ ስንል ቪው እንድናገኝ ወይ ደግሞ የሆነ በቃ ሰው ወደኛ እንትን ቻናል ምንድነው የነገር ብሎ ወይ ደግሞ የሆነ ብቻ አለ አይደለ ሰው እንዲስብ የሚያደርግ ታምኔል አሰራር አሳያችኋለሁ። 5 ደቂቃ ባልሞላ ውስጥ አብረን ወደ ታምኔል አሰራሩ ከመሄዳችን በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አብራችሁን ቆዩኝ። ሌትስ ጎ ወደ ታምኔል አሰራሩ። አሁን ወደ አፕሊኬሽናችን እንገባለን። መጀመሪያ ወዴት መሰላችሁ? ቻት ጂቢቲ የሚለው አፕ ላይ እንገባለን። ከዛ በኋላ እዚህ ጋር ምን ብለን እንጽፋለን? ታምኔል አሰራር ፈልጌ ነው ምናምን ብለን እንደፈለጋችሁ መጻፍ ትችላላችሁ። እናንተ የፈለጋችሁን ለምሳሌ የሰራችሁት ቪዲዮ ስለምን እንደሆነ ጽፋችሁ ከዛ በኋላ የምትፈልጉትን ፎቶ መስጠት ትችላላችሁ። እሱ በዛ በሰራችሁት ቪዲዮ መሰረት እንትን ይሌላችኋል፣ ይሰራላችኋል። እኔ አሁን ዝም ብዬ የሆነ ፎቶ ላርግለትና ከዛ በዛ በፎቶ መሰረት እዛ ፎቶ ላይ ደግሞ ጽሁፍ ካለ ምናምን ያንን በዛ በጽሁፍ እንትን አይነት ነው እዛ ፎቶ ላይ ባለው ጽሁፍ ነው የሚሰራላችሁ ማለት ነው። ስለዚህ ምንም አይነት ጽሁፍ የሌለው ፎቶ ማስገባት አለባችሁ። እኔ እዚህ ጋር ጽፌለታለሁ። እንግዲህ እንደምታዩት ነው፣ ማንበብ ትችላላችሁ ምን እንደጻፉኝ እና እዚህ ጋር የሀቢባን እና የሙባረክን ምናምን ፎቶ ዝም ብዬ ሰጠዋለሁ ማለት ነው። እንግዲህ ሙባረክ ፎቶ ላይ የሆነ ጽሁፍ አለ እና ያንን ፎቶ እንደሰጣችሁ ጽሁፉን ጨርሳችሁ መጨረሻ ላይ ፎቶውን እንዳትቀይር ትሉታላችሁ። እንደዛ ብላችሁ ትጽፉለታላችሁ። ከዛ ትልኩለታላችሁ። እሱ ምንም ጥያቄ ምንም ሳያበዛ እንትን ይመልስላችኋል ማለት ነው። ግን ትንሽ ቆይት ይላል። 1-2 ደቂቃ መጠበቅ አለባችሁ ሰርቶ እስከሚመልስላችሁ ማለት ነው። እና እስከዛ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። የምሬንም ብላችሁ ሰብስክራይብ ስታደርጉ ነው ቪዲዮ ሳታዩ ሰብስክራይብ አታርጉ። ያነሳል፣ አዲስ ስለሆነ ዩቲዩብ ያነሳብኛል ማለት ነው። እና እንደዚህ አዳዲስ ቪዲዮዎች እንዲደርሳችሁ የምትፈልጉ አዳዲስ ዩቲዩበሮች ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጣይ ላይ ደግሞ ስለምን እንደምሰራላችሁ ምን እንደምትፈልጉ ከታች ኮሜንት ላይ ማስቀመጥ ትችላላችሁ። ትንሽ እንጠብቀውና ከዛ በኋላ እናየዋለን ማለት ነው። እንግዲህ እንደምታዩት እየጨረሰ ነው። ያው ጨርሶ አስረክቦኛል። ያው ቅድም ብያችሁ ነበረ ፎቶ ላይ ያለ ጽሁፍ ካለ እሱን ነው በደም እንትን ብሎ በሱ ጽሁፍ መሰረት ነው የሚያመጣልና እንደዚህ የሚያምር ታምኔል መሰራት የምትፈልጉ ከሆነ ገና የተለያየ አፕሊኬሽን ላይ እየገባችሁ ኤዲት ማድረግ ያን ወደዛ ማስተካከል ምናምን አይጠበቅባችሁም። ከእናንተ የምትፈልጉትን ነገር ነው የሰራችሁትን ቪዲዮ ርዕስ ሊሆን ይችላል። አሁን ለምሳሌ ስለ ምግብ አሰራር ይሆናል የሰራው ቪዲዮ ስለ ምግብ አሰራር ነውና በዛ መሰረት ታምኔል ስራልኝ ብላችሁ ፎቶ መስጠት ትችላላችሁ። እሱ ይሰራላችኋል። እናም ደግሞ አሁን እንደዚህ አይነት ቪዲዮ እንትን ሰርታችሁ ታምኔል ሰርታችሁ ከዛ ከታምኔሉ ስለ ርዕስ መጻፍ ፈልጋችሁ ምን መጻፍ እንዳለባችሁ ግራ ከገባችሁ ኦር ደግሞ ምን በዛ በቪዲዮ ርዕስ ምን ብዬ ልጻፍ፣ ምን ብጽፍ ቫይራል ሊወጣልኝ ይችላል፣ ምን ብጽፍ እይታ ሊኖረው ይችላል ብላችሁ ደግሞ ገና የምትጋቡ ከሆነ እሱንም ጽፋችሁ መጠየቅ ትችላላችሁ። አሁን ለምሳሌ እዚህ ጋር አሳያችኋለሁ፣ ተመልከቱ። ያው እዚህ ጋር ለዩቲዩብ ርዕስ ብዬ ከታች ምጽፉት ርዕስ ማለት ነው። ለዩቲዩብ ርዕስ ቢሆን ንገረኝ ምን ብዬ ልጻፍ ብዬ ቴክስት አደረግለታለሁ። እሱ አማራጭ ይሰጠኛል። የፈለኩትን መርጬ ማድረግ ይችላለሁ ማለት ነው። እሱ በምንድን ነው የሰጠኛው? በታምኔሉ እንትን መሰረት ነው እየሰጠኛ ያለው። ገባችሁ? እዚህ ጋር አሁን ሙሉ ወሬውን ተጋለጠ፣ ሁሉም ተደናገጡ የሚል አለ። ከዛ ከጀርባው የነበረው እውነታ ምናምን ብቻ የፈለጋችሁትን መርጣችሁ ከዚህ ጋር ኮፒ አድርጋችሁ እዛ ጋር ፔስት ማለት ትችላላችሁ። እና በጣም ሲምፕል ነው። ይሄ የሚካበድ ነገር አይደለም። ወይ ደግሞ ራሳችሁ ግዴታ ኤዲት ለማድረግ መጨነቅ የለባችሁ ማለት ነው። ምክንያቱም አሁን ቴክኖሎጂ ተራቋል። ዋና
ማወቅ ነው ያለባችሁ። ምን ማድረግ እንዳለባችሁ የቱ ማለት እንዳለባችሁ ካሰባችሁት ነገሮች ሁሉ ቀላል ነው የሚሆንላችሁ እና ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ኮሜንት አድርጉልኝ። ለነበረን ቆይታ አመሰግናለሁ። ቀጣይ በአሪፍ ቪዲዮ እንደምመጣ አልጠራጠርም። መልካም ቆይታ ይሁንላችሁ። ሰብስክራይብ፣ ላይክ እንዳይረሳ። ባይ። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። ባይ